እነዚህን 5 ነገሮች ስለማታደርጉ መጥፎ ያፍ ጠረን ሊያስቸግራችሁ ይችላል። እናም ሰው ፊት ኮንፊደንስ ያሳጣችኋል ማለት ነው። በዚህ ምክንያት ከስራም ከኑሮም ከትዳርም ከብዙ ማህበራዊ ነገሮች ልትገለሉ ትችላላችሁ። ይህ ሆነው በመጥፎ ያፍ ጠረን ምክንያት ነው። ስለዚህ ዛሬ በ5 ነገሮች እንዴት መከላከል እንደምትችሉ ነግራችኋለሁ። አንደኛ ጥርሶቻችሁን በምትቦርሹበት ጊዜ ምላሳችሁን ማጽዳት ይኖርባችኋል። ምላሳችሁ ላይ የምግብና የባክቴሪያ ክምችት በብዛት ስለሚኖር ጥርሳችሁን አጽድታችሁ ምላሳችሁን ካለጸዳችሁ መጥፎ ያፍ ጠረን አሁንም ይኖራል ማለት ነው። ስለዚህ ምላሳችሁን በታንግ ስክራፐር ወይም ደግሞ ብሩሻችሁ ጀርባ ላይ ባለው መጠቀም ትችላላችሁ። ሁለተኛ ስኳር ያላቸው መጠጦች በተለይም ደግሞ ልክ እንደ ለስላሳ አይነቶችን በጣም መቀነስ ይኖርባቸዋል። ሶስተኛ ጥርስና ጥርስ መካከል የሚገኙትን የምግብ ቅሪቶች የጥርስ ብሩሾቻችን ስለማያጸዳልን ግዴታ ዴንታል ፍሎስ በመጠቀም እነዚህ ምግቦችን ማስወገድ አለባችሁ። አራተኛው ስትተነፍሱ በአፍንጫችሁ መተንፈስ። ብዙ ጊዜ በአፍ የመተንፈስ ልምድ ያላቸው ሰዎች የአፍ መድረቅ ስለሚያጋጥማቸው መጥፎ ያፍ ጠረንም ተጋላጭ ናቸው። አምስተኛውና ዋነኛው ብዙ ውሃ መጠጣት ሲሆን ብዙ ውሃ መጠጣት ለጥርሳችን እንዲሁም ደግሞ ለመላ ጤናችን እጅግ ጠቃሚ በመሆኑ ብዙ ውሃ ጠጡ። እናም ይሄን ቪዲዮ አይታችሁ ፎሎ ባለማድረጋችሁ ስለ አፍና ስለ ጥርስ ጤና ብዙ መረጃዎች እያመለጧችሁ ነው። ፎሎ ማድረግ እንዳትረሱ።